ሰላም ውድ የኢትዮ ጥሪት ቤተሰቦቻችን እንዴት አላችሁ? ይህ በኢትዮ ጥሪት ሚዲያ የሚተላለፍ ሳምንታዊ ለጥያቄው መልስ የተሰኘው ፕሮግራማችን ነው። ዛሬም እንግዲህ ከአንድ አባላችን እንዲሁም ተበዳሪያችን ጋር ቆይታ እናደርጋለን። እዚሁ ስቱዲዮአችን ይገኛሉ እንግዳችን ማለት ነው። እንግዲህ ይህንን ፕሮግራም ወደ እናንተ የማደርሰው እኔ ማህሌት ቢተው ከካሜራ ባለሙያ ሳሙኤል አደባ ጋር በመተባበር ይሆናል። ብዙ ቁም ነገር ታገኙበታላችሁ። አብራችሁን ቆዩ። እንግዳችን እንግዲህ እንኳን በደህና መጣሽ። እንኳን ደህና ቆያችሁ። ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። መልካም እንግዲህ የጥሪያችንና ክብረሽ ለዛሬው ለጥያቄው መልስ የተሰኘው ፕሮግራማችን አብረን ቆይታ እንድናደርግ ፈቃደኛ ሆነሽ ስቱዲዮአችን ድረስ ስለተገኘሽ በእኔና በተቋሚ ስም ላመሰግንሽ እወዳለሁ። እሺ እስኪ ራስሽን ለተመልካቾች አስተዋውቂልኝ። እኔ ሰናይት በቀለ እባላለሁ። የኢትዮ ጥሪት መስራች አባል ነኝ። ወደ ኢትዮ ጥሪት የመጣሽበት አጋጣሚ ምን ይመስል ነበረ? እንዴት ነበር ወደ ኢትዮ ጥሪት የመጣሽው? እኔ ወደ ኢትዮ ጥሪት ስመጣ ኢየሩስ ትዞር ነበር በየወረዳውና ወረዳ ላይ እሰራለሁ። እዛ አገኘችኝ። ከዛ እንዴ ያለ ስትለኝ እሺ ብዬ ለአንድ ሳምንት ጊዜ ሰጠኋት። ከአንድ ሳምንት በኋላ እዚህ ፎቅ ሲከራዩ መጣሁ። ሰው ማርኬቲንግ ስትሰራ? ማርኬቲንግ ስትሰራ። አንቺ ወረዳ ላይ ነበር የምትሰሪው? እኔ ወረዳ ላይ ነኝ። ከዛ መጣሁኝ፣ ተመዘገብኩኝ። የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በዋናነት የቁጠባ የብድርና የማማከር አገልግሎት ይሰጣልና እነኚህን አገልግሎቶች እንዴት አገኘሻቸው? በጣም ደስ ይላል። የብድርም ሆነ የቁጠባ የአክሲዮን ማህበሩ ማለት ነው። በጣም ደስ ብሎ የተመዘገብኩት እኔ። አገልግሎቶቹ ጥሩ ናቸው? መስተንግዶስ? አገልግሎቶቹም ጥሩ ናቸው፣ መስተንግዶም ጥሩ ነው። ሁሉ ነገራቸው ደስ ይላል። እንግዲህ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በዋናነት የቁጠባ የብድርና የማማከር አገልግሎት ይሰጣል። ብድር ደግሞ ሲነሳ እንግዲህ ብዙ አባላትም ብድር ፈልገው ነው የሚመጡት ወደ ተቋሙ። ማህበሩም እንግዲህ ደንበኛ ተኮር የሆነ አገልግሎት ብድር ላይ እየሰጠ ይገኛልና አንቺ ደግሞ ያው ብድር ወስደሻልና እንደው የምን ብድር ነበር የወሰድሽው? እኔ ብድር ስወስድ ለአንዳንድ ጥቃቅን ስራዎች አሉኝ። ንግድ ነግዳለሁ። ለነሱ መነገጃ እንዲሆን ነው የወሰድኩት። ብድሩ እንዴት ነበር? በተባለው ጊዜ አግኝተሻል? አዎ እኔ ወዲያው ነው የተሰጠኝ። 6 ወር ቆጠብኩኝ። መጀመሪያ ቆጥቤ ስለነበረ በጣም በቃ ወዲያው ነው እንደጠየቅኩ ነው የተሰጠኝ። በጣም ደስ ይላል። እንግዲህ ብዙ ጊዜ ብድር ሲነሳ ምንድነው እንደ ሀገርም እንደ ማህበረሰብም ስናይ ብድር ይፈራልና አንቺ እንዴት ትገልጪዋለሽ? የእውነትም ብድር የሚያስፈራ ነገር ነው? እስኪ እንደው ዘርዘር አድርገሽ ብታወሪኝ ደስ ይላል። ብድር አይፈራም። ብድር የሚያስፈራው ለአልባሌ ነገር ከዋለ አዎ በጣም ከባድ ነው። ግን ለስራ ከዋል ነው ደግሞ በጣም ደስ የሚልና ራስን የሚያሻሽል ነው። እኔ ራሴን አሻሽዬበታለሁ። በጣም ደስ ይላል። ብድር አንዳንድ አባላት እንዲሁ አግኝቼ ቃለ መጠይቅ የማድረግ እድሉ ነበረኝና አንዳንድ አባላት ምን ይላሉ? እንደው ብድር ስበደር እኔ ፕሮፖዛል አውጥቼ ቀርጬ የገበያውን አዋጭነት አይቼ ነው የተበደርኩት ይላሉና እንደው ያንቺ ልምድ ምን ይመስላል እዚህ ላይ? እኔ እንደሱ ሳይሆን እቅድ አለ። እቅድ ታቅጃለሽ። ግን እቅድሽ ደግሞ አሁን የገበያ ሁኔታው ነው የሚወስነው። ፕሮፖዛል ቀጭ ምናምን ለማለት ማለት በጣም ነው የሚከብደው። የገበያ ሁኔታ ይዋዥቃል። እቅዱን ታቅጀዋለሽ። ይሄን ስራ ሰራለሁ ታያለሽ። ከዛ ጠንከር ብለሽ ደግሞ ገብተሽ ግፍተሽ ያንን በኮንፊደንስ ምንም ሳትጨናነቂ ከሰራሽው ማለት ተርፋማ ትሆኛለሽ። ይሄንን እቀርጻለሁ ካልሽ ገና ፍርሃት ነው የሚያድርብሽ እና በቃ ቀጥ ብለሽ ወደ ስራው መግባት ነው። ከገባሽ ደግሞ አዋጭ ነው ጥያቄ። ብድር ጥሩነቱ ለዚህ ነው። እሺ ኑሮሽ አንቺ ሰርተሽ ምን ብለሽም አታገኙም። እኔ ልስራና ያንን ስራ በዛ በደሞዝ ወይም በሌላ ነገር ልስራ ብትዩ አይሆንም፣ የማይሆን ነገር ነው። በብድር ግን ከሆነ ብድር አለብኝ ብለሽ ራሱ ትጉ ያደርግሻል። ዛሬ እቺን ሰርቼ እቺ ለብድሬ፣ እቺ ለቤቴ፣ እቺ ለንግዴ እያልሽ ተከፋፋያቸዋለሽ። አይ ብለሽ ግን ዝም ብለሽ ብድር ወስደሽ የምትበይው ከሆነ ኪሳራ ነው። ከባድ ነው። ከባድ የምርም ያስፈራ ይሆናል። ያለ እቅድ ግን መስራት ነው። እቅድ መኖር አለበት። እንደገና ደግሞ በቃ ኮንፊደንስ ሙሉ የመስራት ልቦና መኖር አለብሽ። ሰራለሁ፣ አሸንፈዋለሁ፣ አገኛለሁ የሚል እና በጣም ከሰራሽ ደግሞ ይገኛል። ትንሿ ነገር በጣም ብትጃት ትነሳለች። አንዳንድ እየተጠረቃቀመ ትልቅ ነገር መስራት ይችላል። እንደ ሀገርም ስናይ እንደ ዓለምም ተበዳሪ የሆኑ ከግለሰብ ስንጀምር ተበዳሪ ግለሰቦች ተጽዕኖ ፈጣሪ ሀብታም ይሆናሉ። ሀገራትም
ተበዳሪ ሀገራት ናቸው ያደጉ ሀገራት የሚባለው ነው። ምናልባት እንደው እንደ እኛ ማህበረሰብ ደግሞ ትንሽ ብድርን የመፍራት ነገር አለ። እንደው የማስበው ምንድነው ሰው ለመልፋት ዝግጁ አይደለም ነው። ብድር ወስዶ መጨናነቅ አልፈልግም ይላል። ነገር ግን ያው የሆነ መልካም ነገር ለማግኘት የተሻለ ኑሮ ለመኖር ቀድሞ መልፋት መድከም ግዴታ ነው የሚሆነውና አንቺ ደስ በሚል መንገድ ነው የገለጽሽው። ብድር ከወሰድሽ በኋላና ሳትወስጂ በፊት እንደው ይሄን ብድር ባልወስድ ኑሮ ህይወቴ ላይ ይሄን ነገር አይቀየርም ነበር የምትይው ነገር ካለ እስኪ ተመልካቾችም እንዲማሩበት ብናወራ ደስ ይለኛል። ብድር ሳልወስድ በፊት ማለት ነው። ብድር ሳልወስድ በፊት በደሞዝ ስለምኖር በቃ ደሞዙ ሞራ ያደርሰኝም ከጓደኞቼ ማህበራዊ ኑሮ ራሱ ከጓደኞቼ እየተበደርኩ ምን እያልኩ ነው። አሁን ላይ ግን እንኳን ለራሴ ለልጆች ራሱ የለኝም ብር ካሉ ወጥት አድርጌ ስሰጣቸው ሰኒ ይሄን በመስራትሽ ነው ሲሉ ውስጤ ደስተኛ ነኝ። አሁን ሰኒ የለንም ሲሉ ሰጣቸዋለሁ። ከዛ ቶሎ ይመልሱልኛል። ለመስራዬ ነው ብዬ እቀበላቸዋለሁ። ግን ያንን ራሱ ስለሰራው ነው ያገኘሁት። በቃ ብድር ወስጄ ባልሰራ ኖሮ ያቺ በደሞዜ በቃ እንደ ድሮዬ ከሰው እየተበደርኩ ማህበራዊ ኑሮ ራሱ በጣም በቃ ከባድ ነው። ይሄን ግን ተንቀሳቅሰሽ ስትሰሪ ማለት ነው በጣም በቃ ልበ ሙሉ ትሆኛለሽ፣ ደስተኛ ትሆኛለሽ፣ ተስፋ ያለሽ ትሆኛለሽ እና በጣም እኔ ውስጤ ደስተኛ ነኝ። በጣም ነው ደስ የሚለው። እጅግ በጣም ቆንጆ ነው። እንደው ብድር ወስደሽ ከሰራሽ በኋላ የስራ እድል የፈጠርሽላቸው ሰዎች አሉ? አዎ 2 ልጆች አሉኝ። እኔ ሰራ እነሱም ደግሞ ከስር ይሰራሉ አብረው ያው ብድሩ የተበደርኩት ብድር አይደል ያንን ለልጆች ስራ የፈጠረ በትክክል ተማሪ ልጅም አለኝ ስራ የሌለውም ልጅ አለኝ። እንሰራለን በዓላት ሲመጡ አበባ ምናምን እንሰራለን ከመርካቶ እያመጣን ከእንቱን እንደዚህ አይነት አበባዎች አሉ እነሱን በቀርጸን ብለን ለጥምቀት ለገና ለንቁጣጣሽ በጣም ብዙ ነው የሸጥኩት። በደንብ ይሰራል። በዓል ተጠብቆ በዓሎችን በቃ በዓል እየጠበቅሽ ትሰሪያለሽ። ህዝቡ ምን ይፈልጋል እያልሽ አሁን ዛሬ በዚህ ወቅት ምን ያስፈልጋቸዋል በዚህ ወቅት ምን ያስፈልጋል የሚሉን አንቺ አይምሮሽን መርካቶ ሄዳለሁ አገኛለሁ። በቃ እዛ ሲሄድ ምንድነው አሁን የሚያስፈልገው ህዝቡ ምን ላይ ነው የሚረባረበውልና ያችን ይዤ እመጣለሁ። በጣም ደስ ይላል። ለምሳሌ በነገርሽ አሁን ዘንቢል ፌስታል ቀርቷል፣ ዘንቢል መጣ። ዘንቢል አሁን ፔፐር ባግ ዘንቢል በጣም ብዙ ነው ይዤ የመጣሁት። ጨረስኩ። አደም ጥቅም ነው አይደል? በትክክል ብድር ባልወስድ ኖሮ ያንን ብር ከየት አመጣው ነው? ከየት ይመጣል? እና ጥሩ ነው። ጥሩ የገበያ ጥናት ማድረግ፣ ብድር ደግሞ አለመፍራት። ያንቺ ደግሞ ደስ የሚለው ምንድነው የስራ እድል የፈጠርሽላችሁ እዛው ልጆች ቤተሰቦች ጋር ነው። እጅግ በጣም ነው ደስ የሚለው። እና ጓደኞቼንም ያው ብር ባልሰጣቸው ውጡ ስሩ በሚል አንድ 2 ጓደኞቼ አሁን ኮንዶሚኒየም ሱቅ እየሰጣ አይደለ? 2 ጓደኞቼ ፈርተው ነበር እኛ ምናምን ሲሉ አይዟችሁ ግቡበት ነው ያልኳቸው። ለምን ጎበዞች ናቸው። መጣነ በአንዷም ይዣት መጥቼ ብድር ልትወስድ ብላ ፈርታ ማለት ነው። ሌላ ዘመዶች ውጭ አሏትና ላኩላት። እንደዚህም አለ። ያው ይሄ እኮ ቅድም እንዳነሳ ነው ምንድነው ብድርን ሲያስብ ሰው ይጨናነቃል አይደል? ሲጨናነቅ ደግሞ አእምሮ እንዲሰራ ስለሚያደርገው ያችን ፓርት አይፈልገውም። ሰው እንዲሰሩ አይፈልጉምና ይፈራሉ በብዛት። ነጋዴ በዛ ይሉሻል። ግን ነጋዴ ቢበዛም እግዚአብሔር ያንቺን ያለውን ነው የሚሰጥሽ። እውነት ነው። ፍላጎትም በዛው ነው የበዛም ይሄው የሰው ፍላጎት። በጣም ቆንጆ ነው። ደስ የሚል ቆይታ ነው እያደረግን ያለነው። ሰኒ እንግዲህ እንደ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በአጠቃላይ እንደ ህብረት ስራ ማህበርም ካሰብነው ቁጠባ ብድርና የማማከር አገልግሎት በዋናነት የሚሰጡት አገልግሎት ሲሆን እንግዲህ ብድር ለማግኘት ቀድሞ መቆጠብ ይኖርባቸዋል። ምክንያቱም አነስተኛ ቁጠባ የቁጠባ ባህላቸውን ካሳደጉ በኋላ ነው እንግዲህ ብድር ይመልሳሉ ተብሎ የሚታሰበውና አንቺም እንግዲህ ብድር ከመውሰድሽ በፊት ቁጠባ ቆጥበሻልና እንደው እስኪ ስለ ቁጠባ ትንሽ ነገር እናውራ። ቁጠባ ጥሩ ነው። የቁጠባ ባህልሽን ያዳብራል። ለምን አንድ ሰው ቁጠባ ከቆጠብሽ የብድርሽን ለመበደር አትቸገሪም። መቆጠብሽ ደግሞ ኃይል ይሆንሻል አንቺ። ቁጠባ ባህል ብናረገው ደግሞ እንሻሻልበታለን። አሁን ስሰራ እቆጥባለሁ። ለምን
ያቺ ቁጠባ ተጠራቅማ ደግሞ ትልቅ ብድር ታሰጠኛለች እና ጥሩ ነው። 1 ብር ቢኖርሽ 50 ሳንቲሟን ብታስቀምጪ ያቺ ተጠራቅማ ጥሩ አላማ ላይ ትውላለች እና የሰው ልጅ ቁጠባ መፍራትም የለበትም። ጥሩ ነው ብዬ ነው የምገምተው። እኔ እንደኔ ተመችቶኛል። በጣም ደስ ይላል። እኔም ቆጥቤያለሁ፣ ለልጆችም እየቆጠብኩ ነው። ሁለቱም ልጆች ቁጠባ አላቸው እዚህ ጥሪት። በጣም ደስ ይላል። ምን ይላሉ? ቁጠባ ቆጥብ ወይ ቆጥቢ ስንላቸው ብዙ ጊዜ የሚያጋጥመኝ ምላሽ ምንድነው የሚሆነው? እኔ ምን ኖሮኝ ነው የምቆጥበው? ተርፎኝ የሚያድር ነገር እኮ የለም፣ ያየሽው ህይወቴ ከእጅ ወዳፍ ነው ይላሉና እንደው የምርም ቁጠባ ተርፎን ከሚኖረን ላይ ነው ወይ መቆጠብ ያለብን? እንደው እንደዚህ ለሚያስቡ ሰዎች ምን ትመክራቸዋለሽ? አይ ቁጠባ እኮ ሲተርፍሽ ሳይሆን ካለሽ ላይ ነው መቆጠብ ያለብሽ። ለምን ማለት ነው? ካለሽ ላይ ስትቆጥቢው ለችግር ጊዜ ይውልልሻል። ተበድረሽ የሆነ ችግር እንኳን ቢገጥምብሽ ያንን 6 ወር በቆጠባው ለ1 ወር ወይ ገደብ ይሰጡኛል ወይ ለ15 ቀን ይሰጡኛል። ቶሎ ብሎ ጠይቄ ያንን ችግሬን ደግሞ ተቋቁሜ እንትን እልበታለሁ። ቁጠባ ሲተርፈኝማ ተረፈኝ ነው። ግን ካለሽ ላይ ሰው ካለው ላይ ነው መቆጠብ ያለበት። ካለው ላይ ስትቆጥቢ ጎበዝ ትሆኛለሽ። ያንን ሞራል ይኖርሻል። እኔ ለልጆችም ለራሴም ስጀምር ማለት ነው ምንም ከደሞዜ ላይ ነው የቆጠብሽ? አዎ ሳይረባኝ ቀርቶ ነው ወይም ሳልቸገር ቀርቼ አይደለም። ቢቸገርሽ ምንም ቢልሽ ቆራጥ አላማ ሆኖሽ ጎበዝ መሆን አለብሽ። ነገ የተሻለ ለማግኘት ወጣት ልጅም አለ፣ ለሱም ቆጥባ አሁን እሱም ይቆጥባል፣ እኔም እቆጥባለሁ፣ ለትንሹ እቆጥባለሁ። ኖሮን አይደለም ካለው ላይ ነገን የተሻለ ለማድረግ ዛሬ ግዴታ አጫጭር ደስታዎችን ሳክሪፋይ ማድረግ ደግሞ ደስተኛ ትሆኛለሽ። አለ ብለሽ ደግሞ ትተማመኛለሽ። ባለሙሉ ልብ ያድርጋል። ባለሙሉ ልብ ትሆኛለሽ። እውነት ነው። በጣም ደስ ይላል። ሰኒ እንግዲህ ፕሮግራማችን እያገባደድን ነው። እንደው በመጨረሻም ስለ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር አገልግሎት ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ የአገልግሎትን የማህበሩን አገልግሎት እጩ አባላቶቻችን እንዲሁም ደግሞ አባል ሆነው ምናልባትም ቁጠባቸውን እያቆራረጡ ያሉ አባላት ይኖራሉ። መበደር ፈርተው አንቺ እንዳልሽውም ደግሞ ከዳር ሆነው የሚያዩ ይኖራሉና ይህንን በተመለከተ እንደው ከአንቺ ልምድም ጋር አያይዘሽ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። በጣም ደስ ይለኛል። የኢትዮ ጥሪት ማለት ነው በጣም ጥሩ ድርጅት ነው። እኔ ስገልጸው እንደራሴ ብትገቡበትም አያስፈራም። ወጣቶች ናቸው፣ ልጆቻችን ናቸው፣ ታዛዦች ናቸው። የመጀመሪያ ከዳር እስከ ዳር ጎንበስ ቀና ብለው የሚያስተናግዱ ሰራተኞች ናቸው። ብድርም ሆነ ቁጠባ አክሲዮንም ቢገባ አያስፈራ። በቃ በፈለግሽው ሰዓት መጥተሽ በፈለግ ሰዓት ተስተናግደሽ የምትሄጅበት ከዛ ላይ ደግሞ በፈለግሽው ሰዓት ደግሞ ከቆጠብሽ ብድር የምትወስጅበት ራስሽን የምታሻሽይበት ድርጅት ነው። እኔ ሳስበው እኔም ገብቼበታለሁ። ደስ የሚል ነገር ነው። እኔም ደግሞ ከመንግስት ስራ ቢሆንም ከዛ ጎን እየቆጠብኩኝ የተሻሻልኩበት ነው። ባልተናዎች ምኖችም ሰራበት፣ ልጆችን ትምህርት ማስተምርበት፣ ራሴ ተማርኩበት፣ ማስተርስ ተምሬበታለሁ። ዋው በጣም ደስ ይላል። ማስተርስ ተምሬበታለሁ እኔ በጣም ደስ ይላል። ብድር ወስጄ ማለት ነው። እና ይሄ ሁሉ ስላለ ባልወስድ እኮ አልማርም ነበር፣ ባልቆጥብ አልማርም ነበር። እነዚህ ነገሮች ጥሩዎች ናቸው። ብድር አትፍሩ። ብድር የሚያስፈራው ወስዶ አልባሌ ነገር ላይ ሲውል ነው። ብድር ግን አያስፈራም። ከሰሩበት አያስፈራም። ተበደሩ፣ ቆጥቡ፣ አክሲዮን ግቡ። እንደኔ ደስተኛ ሆኑ። እኔ ደስተኛ ነኝ። ደስ ይላል በጣም። ማስተርስም ተምሬያለሁ ስትይ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር እንግዲህ ቁጠባውም ላይ ብድሩም ላይ በተለይ ለሴቶች ለየት ባለ መንገድ የቁጠባ የቅድመ ቁጠባ ወለዱም ከፍ ያለ ነው ለሴቶች። ብድር ላይም ደግሞ አነስተኛ የብድር ወለድ ነው የሚታሰበውና በተለይም ደግሞ እንዳንቺ ልጆች ያላቸው እናቶች አሉ። ቤት ውስጥ ደግሞ የሚውሉ እናቶችም አሉ። ምናልባትም ተስፋ ቆርጠው መስራት እየፈለጉ ገንዘብ ሳይኖራቸው ቀርቶ የሚቸገሩ ይኖራሉ እናቶቻችን እህቶቻችን። እና እንደው ለሴቶችም መልእክት ብታስተላልፊልኝ ደስ ይለኛል እንደዚህ ላይ ጨምረሽ።
አብዛኛው ሴት ልጅ ብዙ ተጎጂ ናት። ለልጆችም ለምንም ቢሆንም ግን እኛ ሴቶች ጠንካሮች ነን። ጠንካራ ነን። ሴት ሲባል እውነቴ ነው ራስ ማጋነን እንዳይሆን እንጂ በጣም ጠንካሮች ነን። ጥበበኛም ጠንካራ ነው አግዝሻለሁ። ጥበበኛም በሆነ ነገርም በቃ ልጆቻችንም ቤተሰባችንም ሀገራችንም ለማስተካከል ለማሳደግ የሆነች በቃ ጉድጓድ ቆፈረና የምንሰራው። ብዙ ሴቶች ደግሞ ጎበዞች አሉ። አሁን አብረን እናወራለን። ስናወራ ግን ከእጅ ወዳፍ የሚኖሩ ሰዎች አሉ። ለምን እንደዚህ ሄዱ ቁጠባ ቆጥቡና እንደዚህ አድርጉ። ለመቆጠብ እኮ ብር ያስፈልገናል ይሉሻል። ግን እሱ አይደለም ዋናው ወኔ ነው። በቃ ወኔ ካለሽ እዛች ጋር ቢያንስ 200-300 ብር ካተረፍሽ 100 ብትቆጥቢያት እኮ ነገ ትወልዳለች። እንደሱ እያልኩ ነው የምመክራቸው። ግን ውጡ፣ ቆጥቡ፣ ተጠቀሙ። ለጥሪት እኔ በጣም ነው በቃ እኔ እንጃ ህይወቴ ነው ብዬ ነው የምገምተው። እናመሰግናለን። ደስ የሚል ገለጻ ነው። በጣም ነው የምናመሰግነው። እንግዲህ ሰኒ እንግዲህ ምናልባትም በመጨረሻ ያስተላለፍሽው መልእክት ለተመልካቾቻችንም ልብ የሚነካ ነው እውነት ለመናገር። ምክንያቱም እንደ ማህበረሰብ ብዙ ገና ያልሰራናቸው ስራዎች አሉና እሱ ደግሞ የሚሆነው ግዴታ ፋይናንስ ያስፈልጋል፣ ገንዘብ ያስፈልጋል እና እሱ ለማድረግ ደግሞ አነስተኛ ቁጠባ መቆጠብ፣ ከዛ ደግሞ የሚፈልጉትን ብድር አቅደው መበደር መልካም ነው። ይህንን እንግዲህ ወስደው ተመልካቾቻችንም ይጠቀሙበታል ብዬ አስባለሁኝ። እንግዲህ የጨረስነው ፕሮግራማችን ምናልባትም መጨረሻ ላይ ይቀርቷል የምትዩ ሀሳብ ከሌለሽ መጠቅለል እንችላለን። ማመስገን እንፈልጋቸው ሰዎች። እሺ፣ ማመስገን ትፈልጊ ሰው ካለሽ? እኔ ማመስገን እንፈልጋቸው ሰዎች ትልቁን ድርሻ የምትወስደው ኢየሩስ ናት። እሺ፣ ኢየሩሳሌም። አዎ፣ የመጀመሪያዋ ልጄ በያት። ሁለተኛው ደግሞ እንደሽ ነው። እንደሽ ትልቅ ባለውለታዬ ነው። በቃ ከእንደሽ ጋር በብዙ መንገድ የሚመክረኝ ልጄ ነው። እንግዲህ ትልቅ አይደለም ከኔ በታች ስለሆነ ልጄ ብዬ ነው የምለው። እንደሽ በጣም ጥሩ ሰው ነው። ትሪት ያደርግሻል። የጎደለሽን ነገር ሁሉ ይሞላልሻል። በጣም ጎበዝ፣ ጠንካራ ኃላፊ ነው። እውነት ነው። ጸሎተኛ ነው። ሃይማኖት በጣም አጥንክሮ የሚጸልይ ልጅ ነው ለማደግ እና አመሰግናለሁ በሙሉ የኢትዮ ጥሪት አባላቶች ከታች እስከ ላይ ልጆች ስለሆነ ማመስገን ፈልጋለሁ። ያው አመሰግናለሁ። በጣም ነው ደስ የሚለው። እንግዲህ አቶ እንዳሻው ተገኝ የማህበሩ መስራችና ዋና ስራ አስፈጻሚ፣ ወይዘሪት ኢየሩሳሌም ፈከና እንግዲህ ሰራተኛ መስራት ገና ከመጀመሪያው ጀምሮ አብራኝ ነበረች ነች። እንግዲህ ለተመልካቾች ግልጽ ላድርግላቸው ብዬ ነው። እንግዲህ የወይዘሮ ሰናይት ምስጋና ይድረሳችሁ። ሁላችንም ደግሞ ስላመሰገንሽኝ በጣም ነው የምናመሰግነው። እኛ በጣም ነው የምናከብርሽ። በጣም ኃላፊነት የሚሰማሽ በየሄድሽበት ለማህበሩ ሌሎች ሰዎችን ለመርዳት መተው እንዲቀላቀሉ ብዙ ነገር የምታደርጊ ሰው ስለሆንሽ እጅግ በጣም ነው የምናመሰግንሽ። እግዚአብሔር ያክብርልኝ። እናመሰግናለን። ወይዘሮ ሰናይት እንግዲህ ጥሪያችንን አክብረሽ ይህን የመሰለ ቆይታ እንድናደርግ ፈቃደኛ ሆነሽ ስቱዲዮአችን ድረስ ስለተገኘሽ እንዲሁም ደግሞ ከህይወትሽም በተለያዩ ሁኔታዎች ውስጥ ያገኘሻቸውንም ጥሩ ልምዶች ስላጋራሽን ለተመልካቾቻችንም ለእኛም በሚዲያው በተቋሙ እንዲሁም በእኔ ስም ላመሰግንሽ እወዳለሁ። በጣም ነው የማመሰግነው። አመሰግናለሁ። እሺ ውድ ተመልካቾቻችን እንግዲህ የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ብዙ ልዩ ቁም ነገሮችን ልምዶችን እንዳገኛችሁበት ባለሙሉ ተስፋ ነኝ። ይህንን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ መሀሌት ቢተው ከካሜራ ባለሙያ ሳሙኤል አደባ ጋር በመተባበር ነበረ። እነኚህና ሌሎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እያልኩኝ በሌሎች አዳዲስ ቪዲዮዎች እስክንገናኝ ድረስ ቸርን ሰንብት።